በጣም ቀላል ሐሳብ ነው ግን ከዚህ በፊት ልነግራችሁ እንደሞከርኩት እንግዲህ ይሄ ዳይናሚክስ ብለን የምንጠራው ሐሳብ ጥያቄ የማያልቅበት ሐሳብ ነው 1000 አይደለም 2000 ጥያቄ ማውጣት ይቻላል እንደው እኔ ዛሬ ራሱ እንዲሁ እየመጣው አንድ 10 ጥያቄዎች ባይምሮው ዝም ብዬ እያወጣው ነው የመጣሁት በቃ ኢዚ ነው እና ጥያቄ በጣም ብዙ ጥያቄ እናውጣ ከተባለ ሊወጣበት የሚችልበት አይነት ቶፒክ ነው ሐሳቡ ቀላል ነው ቀድሞ ለተረዳው ሰውና ፍሪ ቦዲ ዲያግራም የሚባለውን ሐሳብ ባይምሮአችሁ ውስጥ ካሳደራችሁት ኢዚ ነው በጣም ካልኩሌት ለማድረግ ፍሪ ቦዲ ዲያግራምን ደግሞ ቀድማችሁ ባይምሮአችሁ ውስጥ ካላስቀምጣችሁ ደግሞ ይጠጥራል አስቸጋሪ የሚባል ዩኒት ነው እስቲ ዛሬ ከኔ ጋር ፎርስስ ኦን ኢንክላይንድ ፕሌን እንመለከታለን ፎርስስ ኦን ኢንክላይንድ ፕሌን ከዚህ በፊት ስንመለከት የነበረው ፎርስስ ኦን ሆሪዞንታል ፕሌን ነበረ አንድ ቦዲ ሆሪዞንታል ፕሌን ላይ በሚቀመጥበት ሳለ እላው ላይ አፕላይ ስለሚሆኑ ወይም ደግሞ እዛ ቦዲ ላይ ስለሚገኙ ፎርሶች ነበር እስከዛሬ ስናየ ነበር ፎር ኤግዛምፕል የምታስታውሱ ከሆነ አንድ ቦዲ ተቀምጧል አለ ስንት አይነት ፎርስ ይታየናል እዚህ ላይ አስ ፍሪ ቦዲ ዲያግራም ሁለት ወደ ላይ የሚኖረው ወደ ታች የሚኖረው ኤምጂ ወደ ላይ ኤፍኤን ይኖረዋል እያልን ስናወራ ነበር ኦር ለምሳሌ ደግሞ አልን ካልሆነም ደግሞ እንዲቻረግና እንዲቻረግን አሁንም ይሄ ቦዲ ሆሪዞንታል ነገር ላይ የተቀመጠው ይሄ ኤፍ ቢሆን እዚህ ጋር ኤፍኤክስ ይኖረዋል ወደ ላይ ኤፍዋይ ይኖረዋል ወደ ታች ኤምጂ ወደ ላይ ኤፍኤን ይኖረዋል አለን ኦር ለምሳሌ ደግሞ እንደው ሁለትም ሶስትም ቦዲ ቢሆኑ ለምሳሌ አሁንም ሆሪዞንታል ፕሌን ላይ የተቀመጡት ቀላል ነበር ዛሬ ደግሞ የምንመለከተው ኢንክላይንድ ፕሌን ይሆናል ማለት ነው ፎርስስ ኦን ኢንክላይንድ ፕሌን ኢንክላይንድ what does mean inclined ማቴማቲክስ ላይ ኢንክሊኔሽን ኢንክላይንድ ምን የሚል ሐሳብ ይሰጣችኋል inclined inclined plane is what inclined plane is a plane ነው ምንጣፍ ነው ምን አይነት plane ነው is a plane that makes an angle theta with the horizontal plane ሆኖ ከሆሪዞንታሉ ጋር ወይም ደግሞ with the ground ከግራውንዱ ጋር አንግል የሚሰራ ይሄንን ምንጣፍ we call it inclined plane እንጠራዋለን sometimes ደግሞ simple motion ላይ ramp በማለት ይጠሩታል rampም ይባላል it doesn't matter inclined plane or ramp inclined it makes an angle theta angle ይሰራ ማለት ነው angle ይሰራ plane we call it inclined plane or ramp for example ከዚህ በፊት በነበረን ክላስ የምታስታውሱ ከሆነ አንድ ቦዲ ሆሪዞንታል ነገር ላይ በሚቀመጥበት ሰዓት ላይ ምን ጊዜም ወደ ታች ምን ይኖራል ባይቀመጥም ይኖራል ምን ይኖራል mg this is called the weight of the body the real weight or the apparent weight the real weight and the direction of this weight is always toward the center of the earth ምን ጊዜም የዚህ የዌት አቅጣጫ ወደ እርዝ ሴንተር ነው ቦዲን ብታጣመሙትም ዌቱ አብሮ አይጣመምም ክብደቱ ሁልጊዜም toward the center ነው so ይሄንን ዕቃ እንዲች ዞር ብታረጉት ለምሳሌ እንዲች አርክተን እንዲዞር ቢል እና እንዲ ቢሆንና ዕቃው እንደዚህ ቢቀመጥ ኤምጂ ወዴት ነው የሚሆነው አብሮ ይጣማል እስከጥሮ ወርታችሁ አሁንም ቀጥ ብሎ ወደታችሁ this is the mg which means እቺ ቦዲ ቀጥታ ወርታች ምን ይኖራታል ማለት ነው mg ይኖራታል wonderful and አንድ ቦዲ አንድ ሰርፌስ ላይ በሚቀመጥበት ሰዓት ላይ there is a reaction force that reaction force is the normal force አይደል ለምሳሌ ይሄ ቦዲ አርፏል ከተባለ ወደ ላይ ምን ይኖራል fn ወይ normal force this normal force is a force that is perpendicular with the surface ከሰርፌሱ ጋር ስንት ዲግሪ የሚሰራ ነው 90 ዲግሪ የሚሰራ ስለዚህ ለምሳሌ እዚህ ጋር ከሰርፌሱ ጋር 90 ዲግሪ ይሰራል እዚህ ጋር ግን በዚህቹ በኢሜጅ አቅጣጫ ብናረገው 90 ዲግሪ አይሰራም ስለዚህ ምናል ማለት ነው ሰርፌሱ ሲዞር ኖርማል ፎርሱም አብሮ ይዞራል because ኖርማል ፎርሱ የሰርፌሱ ውጤት ነው ስለዚህ ሰርፌሱ ዞሯል ማለት ኖርማል ፎርሷም ዞር ትላለች ይቻው ኖርማል ፎርስ 90 ዲግሪ ነው የሚሰራው ያስማማናል አይደል this is the normal force or fn and this one is theta ዱሮ ይሄ ጎ ምናምን እነዚህ አንግል ሳይድ አንግል ወይም ደግሞ ኦፖዚት ኢንቴሪየር ኤክስቴሪየር አንግል ምናምን የምታስታውሱ ከሆነ based on that እቺ ቴታ ከሆነች በሰሩት ቀጥታ ምን ይመጣላችኋል እቺን መስመራውን እቺን ኤፍኤን ያዘችውን ወደ ታች ባወርዳት እቺ ምንድነው የምትሆነው ቴታ ነው የምትሆነው
በተለምዶ ኤክስ አክሲስ እና ዋይ አክሲስን የምናስቀምጠው እንዲህ ነው። this is x axis and this one is y axis። ግዴታ ቀጥ ማለት ግን አይጠበቅባቸውም። ሁለት ላይኖች 90 ዲግሪ ሜክ ማድረግ ከቻሉ አክሲስ መሆን ይችላሉ። ለምሳሌ አክሲስ ነው፣ ይሄ ኤክስ ነው፣ ይሄ ዋይ ነው፣ መብቴ ነው። ይሄ ዋይ ነው፣ ይሄ ኤክስ ነው፣ መብቴ ነው። ብቻ 90 ዲግሪ ሜክ ያድርጉ እንጂ። ስለዚህ ሰርፌሱ ዞሯል ማለት ፕሌናችንም ወይም ደግሞ ኤክስ እና ዋይ አክሲሳችንም አብሮ ይዞራል ማለት ነው። አሁን እቺን ሰርፌሷ ያለችባትን ከዚህ በፊት የምታስታውሱ ከሆነ እቺን ነበር እንደ ኤክስ አክሲስ ወስዶ ሰርፌሷን። አሁን ደግሞ ይሄ ነው ሰርፌሳችን። ስለዚህ እቺ ማን ትሆናለች ማለት ነው? ለኛ ኤክስ አክሲስ ትሆናለች። ድሮ የምታስታውሱ ከሆነ ወደ ታች ኤምጂ ያለው ብለን ወደ ላይ ደግሞ ኤፍኤን ያለው ስንል ይሄ ኤፍኤንን ይዘን ነበር ቀጥታ ዋይ አክሲስ የምናደርገው እንጂ ኤምጂን አልነበረም ይዘን የምንወርደው። ግን ያው ኤፍኤን እና ኤምጂ አንድ መስመር ላይ ነበሩ ድሮ። ግን ኤምጂን አልነበረም የምንመለከተው። ለምን? እቺን ኤክስ አክሲስ ሰርፌሱን ኤክስ አክሲስ ካልኩኝ ዋይ አክሲስ መሆን የሚችለው ከሰርፌሱ ጋር ስንት ዲግሪ ሰራው ነው? 90 ዲግሪ ሰራው ነው። ስለዚህ አሁን which means ከሰርፌሱ ጋር 90 ዲግሪ የሚሰራው ኤምጂ ነው ኤፍኤን ነው። ስለዚህ ኤፍኤንን ይዤ ደግሞ ወርዳለሁ and this is the y axis ማለት ነው። አሁን እቺ ቴታ ከሆነች እቺን ብቻ ለብቻ ገንጠላችሁ ብታወጣት አይደለም? እቺ ቴታ እቺስ ኤምጂ። እስቲ ከአንግሉ ፊት ለፊት ያለውን ፓርት ይሄንን ዝጉት። ሌትስ ሴይ ይሄንን ኤክስ በሉት፣ ይሄንን መስመር ደግሞ ዋይ በሉት። ሳይን ቴታ ማለት ነው ኦፖዚት ኦቨር ሃይፖተነስ። ጎበዞች ሳይን ቴታ ኦፖዚታችን ማን ነው? ከቴታ ፊት ለፊት ያለው ኤክስ። ሃይፖተነስ ረጅሙ ኤምጂ። ስለዚህ ኤክስ ኢዝ ኢኳል ቱ ኤምጂ ሳይን ቴታ which means እዚህ ጋር እቺ የምትገጥመው ወደዚህ የምትመጣው እቺ ማናት ማለት ነው? ወደዚህ የምትወርደው ኤምጂ ሳይን ቴታ። ኦኬ እሺ ዋይንስ ብንፈልግ ኮስ ቴታ ብንል ኮስ ቴታ ማለት አጅሰንት ኦቨር ሃይፖተነስ። አጅሰንታችን ማን ነው? ከኤምጂ ጋር በመሆን አንግል የሰራው ሃይፖተነስ ከስራ እንዳለ ክሪስ ክሮስ ዋይ ኢዝ ኢኳል ቱ አት። ስለዚህ ምን እናደርጋለን ማለት ነው? ቀጥታው እቺ ኤምጂ ኮስ ቴታችን ትሆናለች። ሶሪ እቺ መስመር ቀጥ ብላ የምትወርደው እቺ ምንድናት ማለት ነው? ኤምጂ ኮስ ቴታ። ብዙ ድንቅ ነገሮች አሉ። እሺ አሁን ማወራችሁ እንደ ሐሳብ የምትይዟቸው። እቺ ደግሞ ኤምጂ ናት። እቺኛዋ ማን ሆነችብን ማለት ነው? ኤምጂ ሳይን ቴታ። በጣም ጥሩ። የምታስታውሱ ከሆነ ኒውተንስ ሎ ላይ ስንመለስ ፈርስት ሎ አንድ ሐሳብ ያስቀምጥልናል። አንድ ቦዲ እንቅስቃሴ ውስጥ የሚገባው ኤክስተርናል ፎርስ አፕላይ እስከተደረገበት ድረስ ብቻ ነው። አንድ ቦዲ ላይ ኤክስተርናል ፎርስ አፕላይ ካልተደረገበት ቦዲው ሞሽን ውስጥ አይገባም የሚል ሐሳብ ያስቀምጣል አይደል? ሬስት ላይ ከነበረ ሬስት እንደሆነ ይቀራል። ለምሳሌ ይሄ ዳስተር እዚህ ላይ ባስቀምጠው በቃ እኔ ወይም እናንተ ወይ ሌላ አካል መጥቶ ኃይል ካላሳረፈ ይሄ ዳስተር ሊንቀሳቀስ አይችልም። ይችላል? አይችልም። ነገር ግን ምንም አይነት ኃይል ሳናሳርፍበት ሙቭ ሊያደርግ ይችላል because of this ኤምጂ ሳይን ቴታ። ሉክ አቡ እንትኔ ነው ጣቴ ነው። እሺ ጣቴ ነው መጥፎ ጣት ነው። እሺ ይኸው it's because of what this ኤምጂ ሳይን ቴታ። ይሄን ወደ ታች እንድትወርድ የምታረጋት ማናት ማለት ነው? ኤምጂ ሳይን ቴታ። ይሄን ነው ክሊር አርክተን ስለው ምን አይነት ስዕል ይሰጣል ማለት ነው? መጨረሻ ላይ ሉክ this is the body። ይሄ ቦዲ ወደ ላይ ምን አለው? ኤፍኤን አለው። ወደ ታች በኤፍኤን ስትሬት ማን ነው የምትኖረው? ኤምጂ ኮስ ቴታ። ኦኬ ወደዚህ የሚወስደው ማን ነው? ወደዚህ የሚያመጣው ማን አለ? ኤምጂ ሳይን ቴታ። አለቀ በቃ። የዚህ ነው ፍሪ ቦዲ ዲያግራም እንሳል ብንል y x look this one is mg sin theta, this is fn, this one is mg cos theta። በቃ ይሄ y አክሲሳችን ነው፣ ይሄ x አክሲሳችን ነው ማለት ነው። አለቀ። let's do some exercise። ኑ የተወደዳችሁ ቆይ አይደለም
ልሰጣችሁ ነው ጥያቄ ልሰጣችሁ ነው አሁን ውስጤ አይረካም ይሄን ነው ስታሳዩ ብዙ ውስጤ አይረካም እውነቴን ነው የምላችሁ ልስጣችሁ ጥያቄና ስሩ በጣም ብዙ ጥያቄ ነው ያለው ልስጣችሁ ድብና አርክታችሁ ምሰሯችሁ ጥያቄዎች አሉ ነው አንዴ ተመልከቱ እስቲ እንመልከት ከመሆኑ የመጀመሪያው ጥያቄ እንመልከተው it said that a 4 kilogram body is moving down an inclined plane and inclined plane አለ እዛ inclined plane ላይ ስንት ኪሎግራም 4 ኪሎግራም የሚመዝን ዕቃ ወደ ታች እየወረደ ነው ይለኛል and the plane makes an angle of how much 30 degree 30 ዲግሪ ሰርቷል ፕሌኑ እቻ 30 ዲግሪ ሰርታለች ምንድነው የጠየቃችሁት the acceleration አንድ ቦዲ ኢንክላይንድ ፕሌን ላይ ከተቀመጠ ምን ጊዜም ወደ ታች ምን አለው mg sin theta ጎበዞች ወደ ላይ ምን አለው fn ወደ ታችስ mg cos theta አሁን ቀደም እንደነገርኳችሁ እቺ x አክሲሳችን ናት እቺን ደግሞ y አክሲስ ስለዚህ y ላይ እዚህ ጋር ማን ነው የሚታያችሁ fn እዚህ ጋርስ ማን ይታያችኋል y ላይ mg cos theta ጎበዝ ናችሁ እናንተ እሺ እዚህ ጋርስ ማን ይታያችኋል mg sin theta ጎበዞች now ዝም ብለን ካልኩሌት እናድርግ እስኪ summation of force at y mass times acceleration ቁርጣችሁ እንድታውቁ ነው y ላይ ማን አላችሁ fn አለ ወደ ታች ማን አለ mg cos theta አለ is equal to mass times ግን ይሄ ቦዲ x ላይ ነው ሙቭ የሚያደርገው ወይስ y ላይ ነው ስለዚህ y ላይ እንቅስቃሴ ያለው የለውም ስለዚህ fn is equal to ወደዛ ብትሄዳ mg cos theta ማስ ስንት ነው 4 ግራቪቲ 10 cos 30 40 ጊዜ 0.86 ስንት ይመጣል 0.86 ስንት ይመጣል 30 4 ነጥብ ግን ምንም አይሰራልንም ምክንያቱም የጠየቅነው ምንድነው acceleration ቦዲ ደግሞ acceleration የሚያደርገው ምን ላይ ነው x ላይ ስለዚህ x ነው መስራት የሚጠበቅብኝ summation of force at x mass times x ላይ ማን አላችሁ ሌላስ ማንም mass times x አለኝ እሺ mg sin theta is equal to mass times ቁረጠው እንሻ አብለት mg sin theta is equal to mass times acceleration come on if the surface is frictionless ማሱ 4ም ሆነ 5ም ሆነ 10ም ሆነ አክሰለሬት የሚያደርገው ቴታው ተመሳሳይ እስከሆነ ድረስ በተመሳሳይ መጠን ነው because እዚህ ጋር ማስ አለ ምን ቀረኝ g sin theta is equal to acceleration ስለዚህ ቦዲው frictionless inclined plane ላይ ከተቀመጠ acceleration or rate of change of velocity depend የሚለው ቴታ ላይ ብቻ ነው ለምሳሌ ግራቪቲ ስንት ነው እዚህ ጋር 10 sin ስንት 30 is equal to a sin 30 ነው 0.5 ወይም 1/2 በ10 ቢባዛ 5 ምናልባት እስኪ ማሱ ስንት ነበር እዚህ ጋር 4 ይሄን ማስ 400 እናርገው አክሰለሬሽን ውስጥ ነው ያው 5 ነው ኖት አይኖርም ዲፔንድ የሚሆነው አንግሉ ላይ ብቻ ነው ተስማማ ወንደርፉል ቆይ እስቲ ና እስቲ ሁለት ቦዲዎች ተመሳሳይ ኢንክላይንድ ፕሌን ላይ ተቀምጠዋል let's say this is theta and let's also this one is theta ተመሳሳይ ኢንክላይንድ ፕሌን ላይ ተቀምጠዋል the first one is and let's say m1 and the second one is m2 ሁለቱም ከሬስት ነው የተለቀቁት ከሁለቱ የቱ ነው ቀድሞ የኢንክላይንድ ፕሌኑ ቦተም ላይ የሚደርሰው እኩል ነው የሚደርሱት አይደል ለምን ያው ኢንክላይንድ ፕሌኑ ላይ ቀድሞ የሚደርሰው በምን ካልኩሌት ማድረግ ትችላላችሁ ደስ ባላችሁ ያው ለምሳሌ v ፋይናል ማለት ትችላላችሁ v ኢኒሻል ስኩዌር ፕላስ ቶስ ሬስት ላይ ነው ዜሮ ነው ኢንክላይንድ ፕሌኖቹ ተመሳሳይ ናቸው ከተባለ ርዝመታቸው ተመሳሳይ ከሆነ ማሳቸው ምንም ማተር አያደርግም አክሰለሬሽናቸው ላይ ስለዚህ ሁለቱም ቦዲዎች መሬት የሚደርሱት በተመሳሳይ ሰዓት ነው ማለት ነው እሺ ለቀጣዩ ጥያቄ እንድታስታውሱ ነው እሺ እስቲ ሁለተኛ እንመልከት ከዛ እናንተ ነው የምትሰሩት ሁለተኛ እንመልከት ሁለተኛው ላይ ስትመጡ ደግሞ ስንት ቦዲ አላችሁ ሁለት ቦዲ ያለ ማለት ስንት ፍሪ ቦዲ ዲያግራም ይኖራል ሁለት find the tension and acceleration if the surface is frictionless ብላችሁ አስቡልኝ እንየው ና እዚህ ጋር አንድ ቦዲ አለ እዚህ ጋር ደግሞ ሌላ ቦዲ አለ
እሺ እቺ ቦዲ ኢንክላይንድ ፕሌን ናት ወደ ታች ምን አላት ወደዚህ ኤምጂ ጎበዞች በቃ ታዲያ ኤምጂ ሳይን ቴታ ወደ ላይስ ኤፍኤን ወደ ታች ኤምጂ ኮስ ቴታ እዚህ ጋር ማን ስንት ገመድ ይታያቸዋል ወጋው አንድ ገመድ እቺ ቲ ኮነች እቺ ማናት ቲ እቺ ቦዲ ወደ ታች ምን አላት ኤምጂ ስንት ፍሪ ቦዲ ዲያግራም ያለኝ ሁለት እስኪ ከዚህኛውን ጀምር for 2 ኪሎ ግራም ለዚህ እንሳል for 2 ኪሎ ግራም ለ2 ኪሎ ግራሙ እንሳል እስኪ 2 ኪሎ ግራሙ ላይ ስሩ yx አይደለ ጠመም ይላል yx እዚህ ጋር ማን አላችሁ mg sin ቴታ ወደ ላይ fn ወደ ታች mg cos ቴታ ወደዚህ t ይዞታል ግን ይሄ ቦዲ አክሰለሬት የሚያደርግ የሚችለው ወዴት ነው x ላይ ነው እዚህ ፕሌን ላይ ነው አይደል ስለዚህ y ን መስራት አይጠበቅብኝም x ላይ እቺን ብቻ ነው የምሰራው summation of force at x mass times acceleration ኦኬ 5 ኪሎ ግራም ወደ ታች ይመጣል መቼም 5 ኪሎ ግራም ወደ ታች ሲመጣ 2 ኪሎ ግራም ወዴት ይላል ወደ ላይ ሄዷል ማለት እዚህ ጋር ቴንሽኑ ነው ኤምጂ ሳይን ቴታው ነው የበለጠው ስለዚህ ከበለጠው ላይ ያነሰው መቀነስ ቲ ማይነስ ኤምጂ ሳይን ቴታ ጎበዞች ማስ ታይምስ አክሰለሬሽን ቲ ማይነስ ማሳችን ስንት ነው 2 ግራቪቲ 10 ሳይን ስንት 30 ማስ 2 አክሰለሬሽን ኤ አይደለም ስለዚህ ይሄ ደግሞ ወደ ምን ይጠጋል ማለት ነው ፋይናሊ ቲ ማይነስ 2 ጊዜ 10 20 በሳይን 30 10 is equal to ስንት ኤ 2a ጨረሰ ኢኩዌሽን 1 እሺ ከዚህ በላይ ሜዳ አንችልም ያው ቲንም ኤንም ስለማናቅ እስቲ ሁለተኛው ላይ ደግሞ እንምጣ ለሁለተኛው ቦዲ ደግሞ እንሳል for 5 ኪሎ ግራም ለሁለተኛው ቦዲ ደግሞ ሳሉ y x እዚህ ጋር ማን አለቻችሁ ኤምጂ ወደ ላይስ ቲ ስለዚህ summation of force at y mass times x ላይ ምንም ነገር የለውም በቃ ኤክስን አልተጠቀምም ዋይ ላይ ኤ ቦዲ ወዴት ነው የሚሄደው ወደ ታች ይላል ማለት ኤምጂ ነው ቲ ነው የበለጠው ስለዚህ ከኤምጂ ላይ ማንን መቀነስ ቲውን ማስ ታይምስ አክሰለሬሽን ማሱ ስንት ነው 5 ነበር ግራቪቲ 10 ሲቀነስ ቲ ማስ 5 ኤ ነው 5 ጊዜ 10 50 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ ስንት ኢኩዌሽን አላችሁ በአጠቃላይ ስንት ቫሪብል አለ ስለዚህ ዌዘር ሰብስቲቱሽን ኢሊሚኔሽን መጠቀም ስላላችሁ ግን ኢሊሚኔሽን ይቀላል እነዚህ አይነት ጥያቄዎች ላይ ሁለቱን by using elimination method simultaneously መስራት የመጀመሪያው ኢኩዌሽን t - 10 2a ነው ይለኛል ሁለተኛው ደግሞ 50 ሲቀነስ t ይሆናል ስንት a ነው ይለኛል 5a አይደል ሁለቱን ቁልቁል መደመር ማለት ነው በቃ t ሲደመር ኔጌቲቭ t 0 አይደል ኔጌቲቭ 10 ሲደመር 50 40 ይሆናል 2a ሲደመር 5a 7a a ለማወቅ ለ7 a is equal to 47ኛ ስንት ነው የሚመጣው 47ኛ 5.7 ሜትር ፐር ሰከንድ ስኩዌር እስቲ ቀጣዮቹን ደግሞ እየሞከራችሁ እሺ ሎክ ና በቃ አንተ እዚህ ጋር ስንት ኪሎ ግራም ነበረ 3 እዚህስ 5 ቆይ አንተ አንዴ ተመልከታ ስንት ግኔ 53 አንዴ ተመልከታ ይሄ ሲስተም ሰማይና ምድር ቢገለበጥም እንኳን 3 ኪሎ ግራም ወደዚህ ሊመጣ አይችልም ለምን የሚጎትተው ፎርስ እዚህ ጋር አለ 3 ኪሎ ግራም ወደዚህ አይመጣም ማለት 5 ኪሎ ግራም ወደ ሌላ ስለዚህ 5 ኪሎ ግራም ወዴት ነው ሊመጣ የሚችለው ይሄ 5 ስለሆነ አይደለም ይሄም 3 ቢሆንም ራሱ ይሄ ወደዚህ ሊመጣ አይችልም ይሄ ግን ወደ ታች መሄድ ይችላል ለምን ይሄን ወደ ታች ማን ይጎትቷል ኤምጂ ሳይን ቴታ እስቲ ለዚህኛው ጥያቄ እንስራ ለፍሪ ቦዲ ዲያግራም ለ3 ኪሎ ግራም for 3 ኪሎ ግራም በሉልኝ ወደ ታች ምን አለው 3 ኪሎ ግራም ወደ ላይ ምን ይኖራል አቤት ቁመት ኤፍኤን ስንት ገመድ ይታያቸዋል እቺ ቲ ናት ማለት ነው ያስማማናል ስለዚህ for 3 ኪሎ ግራም ሲሰሩ yx ብትሉ እዚህ ጋር ማን አለኝ ወደ ላይ ማን አለኝ ኤፍኤን ወደዚህ ማን አለኝ ቲ yን መስራት አይጠብቅብኝም አይደል x ላይ ነው አክሰለሬት የሚያደርገው ስለዚህ summation of force at x mass times x ላይ ማን አላችሁ is equal to mass ስንት ነው 3a ታቁታላችሁ አታቁትም t is equal to 3a ነው በቃ ከዚህ በላይ አይደለም እዚህ ጋር ልምጣ ይሄን ቦዲ ወደ ታች ምን ይጎትቷል ኢንክላይንድ ፕሌን ያኮራ mg sin theta ጎበስ ወደዚህ ምን ይጎትቷል mg sin theta ወደዚህ ምን ይኖረዋል mg cos theta እሳቶቼ ወደ ላይ ምን ይኖረዋል fn እቺ ቲ ኮነች እቺ ማናት
እንዴት ቀጣ እንደዚህ ኤክስ ዋይ ተብሎ አይሳልም። እሺ ኤክስ ዋይ አይደለ? ይሄው ዋይ ኤክስ እዚህ ጋር ማን አለ? ኤምጂ ሳይን ቴታ። ይሄ አሁን ለኛ ኤክሳችን ነው። እሺ እዚህ ጋርስ ቲ ወደ ላይ ወደ ታች ኤምጂ ኮስ ቴታ። ዋይን መስራት አይጠበቅብኝም። ለምን? ቦዲ ምን ላይ ነው አክሰለሬት የሚያደርገው? ስለዚህ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ወዴት ነው የሚሄደው ይሄ ቦዲ? ወደ ታች ማለት ማበልጧል። ኤምጂ ሳይን ቴታ ሲቀነስ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። እንጨርሰው። ማስ ስንት ነው? 5 ግራቪቲ 10 ሳይን ስንት 53 ሲቀነስ ቲ ማስ 5 ኤ ነው 5 ጊዜ 10 50 ሳይን 53 0.8 50 በ0.8 40 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ ቲንም አላውቅም ኤንም አላውቅም ሶ and we know that t is equal to t ከ3a ጋር እኩል ነው። ስለዚህ 40 ሲቀነስ 3a is equal to 5a ወደዛ ብትወስዷት 40 እኮ ይናል። እቺ ወደዛ ብትሄደ 5a ሲደመር 3a ስንት ይመጣል? 8a 40 ለ8 a is equal to c ነው የምትቀረና በቃ come on ቲ እሺ ቲን ነው ካለን ደግሞ ቲ ማለት ደግሞ ከማን ጋር እኩል ነው ብለናል? ከ3a ጋር። ስለዚህ t is equal to 3 times a ስንት ነው? 5 which means 50 ኒውተን። ና ኤው እንዲሁ ራሱ ማየት ይችላል። ኤምጂ ሳይን ቴታው ስንት ነው የመጣው? ቲው ስንት ነው? ይሄ 40 ይሄ 15 40 በልጦታል። ወደ ታች ነው የሚጎትተው። ሲን ነው። ሲን ስትሰሩ ደግሞ ምን ታደርጋላችሁ? አንድ ጊዜ ተመልከቱ ዶቼ። ሲን ስትሰሩ እዚህ ጋር ያለችው አንግል ስንት ናት? 53 ይቺ ሁለቱም ማሳቸው ግን ምንድነው? እኩል ነው። በግምት እንዳሰሩ ወደዚህ ሊሄድ ይችላል ወደዚህ ሊሄድ ይችላል ሳይሆን በትክክል የሚሄድበትን ወቁ እናንተ። ይሄ 53 ነው ይሄ 37 ነው። አንግሉ በጣም በጨመረ ቁጥር ቦዲው ስላይድ የማድረግ ፕሮባቢሊቲው ይጨምራል። ለምሳሌ አሁን እዚህ እጅ ላይ ይቺን ቾክስ አስቀምጣት አትንሸራተትም። ለምን? ሆሪዞንታል ነው። አንግሏን ትንሽ ደግሞ እንዲሳረጋት ደግሞ በደንብ ላትሸራተት ትችላለች። አንግሉን ግን በጣም እያሰፋሁት መጣሁት ቁጥር ግን እየተንሸራተተች ትመጣለች። ኦር በዚህ ዳስተርን ብትመለከቱ ለምሳሌ አሁን ሆሪዞንታል ነው ሙቭ ሊያደርግ አይችልም። አሁን ሙቭ ሊያደርግ ይችላል። አንግል ተሰርቷል ጠመም ብሏል እጄ አይደለም። አሁን ሞር በተጣመመ ቁጥር ሞር ይሄ አንግል በሰፋ ቁጥር የሞረድ ፕሮባቢሊቲው እየጨመረ ይመጣል ማለት ነው። which means ለምሳሌ ዝም ብላችሁ ብታዩት ይሄ ቀጥ ቢኖረው ይሄ ሙሉ በሙሉ መጥቶ እቺ ይታያችኋል። ሰርፌስ ቀጥ ብትኖረው 5 ኪሎ ግራም ቀጥ ብላ ትወርዳለች አትወርድም? ትወርዳለች። ስለዚህ ይሄ አንግል ትልቅ ነው ማለት ይሄ ቦዲ ነው ስላይድ የሚያደርገው። ስለዚህ ይሄ ወደዚህ ይመጣል። ግልጽ ነው። ቼክ እናደርገው። ይመጣል አይመጣም? ይሄ ቦዲ ወደ ታች ምን አለው? ኤምጂ ሳይን ቴታ። ወደዚህ ምን ይዞታል? ያው እንደተለመደው ወደ ላይ ኤፍኤን ወደ ታች ኤምጂ ኮስ ቴታ አለው አይደለም? እሺ እዚህ ጋር ማን አለቻችሁ? ኤምጂ ሳይን ቴታ። ወደዚህ ቲ ወደ ላይ ኤፍኤን ነሰሰር ላይ አይደሉም፣ ዝም ብለን ግን እናስቀምጣቸው። ኤምጂ ኮስ ቴታ ሳሜሽን ኦፍ ፎርስ አት ኤክስ ማስ ታይምስ አክሰለሬሽን። ኤክስ ላይ ማን አለኝ? ወዴት ነው ነገር የሚወርዳል? ስለዚህ ኤምጂ ሳይን ቴታ ይበልጣል። ኤምጂ ሳይን ቴታ ሲቀነስ ቲ ኢዝ ኢኳል ቱ ማስ ታይምስ አክሰለሬሽን። ማሳችን ስንት ነው? 5 ግራቪቲ 10 ሳይን ስንት 53 ሲቀነስ ቲ ማስ 5 ኤ ነው። 5 ጊዜ 10 50 50 ሳይን 53 40 እኮ 0.8 ሲባዛ በ50 40 ሲቀነስ ቲ ኢዝ ኢኳል ቱ 5 ኤ አለቀ። ካላስ እዚህ ጋር ደግሞ እንምጣ። ይሄ ወደ ታች ይሄዳል ማለት ይሄ ወዴት ሊሄድ ነው? ይሄንን ግን ወደ ታች የሚጎትተው ማን አለ? ኤምጂ ሳይን ቴታ። ወደ ላይ እዚች ጋር ማን አለችው? ቲ። ወደዚህ ኤምጂ ኮስ ቴታ ወደ ላይ ኤፍኤን። ስስል እንዲቀጣ አርክቶ አይሳልም። ገና ነው። እሺ ገና ናችሁ። ብዙ የሚሰራ ስራ አለ። እነዚህ ላይ ብዙ ማስ ይደራረባል። ምንድነው የምናደርገው? ጠመም የምናደርጋታለን። ይሄው እዚህ ጋር ማን አለቻችሁ? ወደዚህ ማን አለቻችሁ? ይሄው እቺ ላይ ማን አለቻችሁ? ቲ። ወደዚህ ኤምጂ ሳይን ቴታ። ወደዚህ ማን አለች? ኤምጂ ኮስ ቴታ። ወደዚህ ማለት ነው። ወደ ላይ ማን ይኖራል? ከሰርፌሱ ኤፍኤን። ይሄንን ኤክስን በለው ዋይ ኤምን በለው መብት ነው። ይሄንን ማን ብለው ወስደኳል? አንተ ዋይ ብለው ወስዷል። ኤክስ እሺ ዋይ በለው ምንም ችግር የለም። ኤክስን ብትለው ዋይን ብትለው ያው እኔ ወደ ዋይ ይጠጋል ብዬ ነው። ማስ ታይምስ አክሰለሬሽን። ወዴት ነው ነገር የሚሄደው? ወደ ላይ ይሄዳል ማለት ማበልጧል ቲ። ስለዚህ ቲ ሲቀነስ
ማስ ታይምስ ማስ ስንት ነው 5 ግራቪቲ 10 ሳይን ስንት 37 ማስ 5 ኤ ነው ቲ ማይነስ 5 ጊዜ 10 50 ሳይን 37 0.6 በ50 ዲጂት ባዛ 30 ኢዝ ኢኳል ቱ 5 ስንት ኢኩዌሽን አለ ስንት ቫሪያብል ስለዚህ ኢሊሚኔሽን ሜተድ ልጠቀም ሁለቱን ቁልቁል መደመር አንደኛው 40 ሲቀነስ ቲ ኢዝ ኢኳል ቱ ስንት ነው 5 ነው ሁለተኛው ደግሞ ቲ ሲቀነስ ስንት 30 ኢኩዌናል ስንት 5 ነው ቁልቁል ደምሩኝ ማይነስ ቲ ሲደመር ቲ 0 40 ሲደመር ማይነስ 30 10 5 ሲደመር 5 10 ለ10 በ10 ስንት ይመጣል 1 ሜትር ፐር ሰከንድ ስኩዌር ካወቃችሁ ያው ቦታ መክተትና ቲ ይገኛል ቦታ አንድን ብትከቱ 5 ጊዜ 5 እቺን ወደዚህ ብትወስዷት 35 40 በዚህም ስራው 5 ጊዜ 5 እቺን ወደዛ ብትወስዷትና እቺ ወደዚህ ብታመጣት 40 ሲቀነስ 5 ሆናለች ይሄው 40 ሲቀነስ እቺን ወደዚህ አመጣት ስንት ናት 5 ጊዜ 1 ወደዚህ ብታመጣው 5 ሆነ እቺን ወደዛ ብትወስዷት ቲ 40 ሲቀነስ 5 35 እዚህም ብትወስደው አንድ ናት 5 ጊዜ 1 5 እቺን ወደዛ ብትወስዷት ፕላስ 30 A block having a weight of 100 Newton ክብደቱ 100 ኒውተን ነው is pulled up ተጎተተ pulled up along an inclined plane of 37 degree inclined plane አለ ስንት ዲግሪ ነው የሰራው inclined plane ወዴት ነው የተጎተተው ኦኬ ይሄ ቦዲ ወደ ታች ቢመጣ ኖሮ ወደ ታች የሚያመጣው ማን ነበረ ያው ወደ ላይ ኤፍኤን እና ኤምጂ ኮስቴታ እንደተጠበቁ ናቸው ወደ ላይ ሄዷል ከተባለ ግን የሆነ የጎተተው ፎርስ አለ ማለት ነው ያስማማናል የሆነ የጎተተው ፎርስ አለ እሱን ፎርስ አላቀውም ኤፍ ልበለው 37 ዲግሪ ሰርቷል at a constant speed what is the value of force ነው የሚለው በቃ አለቀ yx እዚህ ጋር ኤፍ ብታረጉ እንደ እናንተ በቃላችሁ እየሰራችሁ እንጂ ኤምጂ ሳይን ቴታ ብታረጉ ኤፍኤን እና ኤምጂ ኮስቴታ እዚህ ያለ ቦዲ እየሄደ ያለው እዚች ላይ ነው ኤክስ ላይ ነው ስለዚህ ሳሜሽን ኦፍ ፎርስ at x mass times acceleration ወዴት ነው እየሄደ ያለው ቦዲው pulled up ወደ ላይ ነው አይደል የሚጎተው ስለዚህ ምን ማድረግ ማለት ነው ኤፍ ሲቀነስማ ወደ ላይ ኤፍ ወደ ታች ኤምጂ sin theta is equal to mass times the speed is constant speed ነው ማለት acceleration 0 ነው ማለት አይደለም ግን constant speed ነው ማለት acceleration 0 ነው የሚል ትርጓሜ የለንም but speed constant ነው አንደኛ ሁለተኛ the direction is the same ወዴት ነው እየሄደ ያለው ስለዚህ ስፒዱ ማግኒቲዩዱ ተመሳሳይ ነው ዳይሬክሽኑ ተመሳሳይ ነው which means in other way the velocity is constant if the velocity is constant the acceleration is 0 ስለዚህ f minus ማስ ስንት ነው የለንም ግራቪቲ ማስ ስንት ነው 10 ግን አሁን ኤምጂ ሰጠችና ዌይቱ ስንት ነው 100 እሳቶቼ ሳይን ስንት ቴታ ሳይን 37 is equal to 0 ሳይን 37 0.6 በመቶ ሲባዛ f minus 60 is equal to 0 ነው ደዛብቱ f is equal to 60 በቃ እሺ find the velocity of the box when it reach at the bottom እዚህ ጋር ሲደርስ ነው velocity ነው የጠየቃችሁት if the box start from race ሲጀምር initial speed ስንት ነው ለክ እዚህ ጋር ሲደርስ ያለው ስፒድ ስንት ነው which means ይሄ ኢኒሻል ከሆነ ምን ሊሆን ነው ፋይናል እሺ ቆይ ይሄ ቦዲ ወደ ታች የሚያንሸራተው ማን ነው ያው ወደ ላይ ኤፍኤን አለ ወደ ታች ኤምጂ ኮስቴታ አለ ፍሪክሽንለስ ነው ስለዚህ yx አርክታችሁ ብስሉ ወደዚህ ማን ነው የሚያመጣልኝ ወደ ላይ እንደተለመደው ኤፍኤን አለኝ ወደ ታች ማን አለኝ ይሄንን ኤክስ ብዬ ቦስ ሳሜሽን ፎርስ at x mass times acceleration ኤክስ ላይ ነው የሚንሸራተተው ማለት ኤምጂ ሳይን ቴታ is equal to ማን ማስ ታይምስ ማስ በማስ ቢጣፋ አክሰለሬሽን ከማን ጋር እኩል ነው ከጂ ሳይን ቴታ ጋር ጂ አለኝ የለኝም ሳይን ቴታ ሳለኝ የለኝም ቴታ ልትሰጠኝማ ሳይን ቴታ ግን አለኝ ለምን ይሄ 3 ከሆነ ይሄ 4 ከሆነ ይሄ ርዝመት ስንት ነው የሚመጣው 5 እቺ ርዝመት 5 ናት ያው a square plus b square is equal to c square አንመለስበትም ብዬ ነው ሳይን ቴታን ማለት ለማወቅ ይፈልጋችሁ ቴታ ብላችሁ ቴታን ሰርች አታርጉ ሳይን ቴታ ማለት ምን ማለት ነው ኦፖዚት ኦፍ ዋት ስለዚህ ሳይን ቴታ ኦፖዚታችሁ ማለት ነው ለዚህ ለቴታ ኦፖዚቱ ማለት ነው 3 ሃይፖተነሱስ
በቃ ስለዚህ ሳይን ቴታ ቦታ 3/5ኛን መክተት ግራቪቲ ስንት ነው 10 ሳይን ቴታስ 3/5ኛ ማለት ነው ኢዝ ኢኳል ቱ አክሰለሬሽን በ5 በ5 2 ስንት ይመጣል አክሰለሬሽኑ 6 ይመጣል ኦኬ አክሰለሬሽን አለኝ ተመልከት ቪ ኢኒሻል አለኝ 0 አክሰለሬሽን አለኝ 6 ዲስታንስ አለኝ ይሄ የተጓዘው ዲስታንስ ነው 5 የጠየቁት ምንድን ነው ስለዚህ አራቱን የሚይዝልኝ ፎርሙላ የትኛው ነው v final square is equal to v initial square plus 2s 280 v initial አችሁት ነው 0 ስለዚህ v final square is equal to 2 acceleration 6 distance 5 12 60 v final is equal to under radical of ስንተኛ ጥያቄ ነው አራት አይ ስንቶ ስንተኛ ነው አምስተኛ እሺ let's say this is m1 m2 m3 km1 እና km3 ወደ ታች የሚንቀሳቀስ የትኛው ለምን ዲግሪው ትልቅ ነው አይደለም እንዲህ ስትሆን ለምሳሌ እቃው በደንብ አንተሸራተትም እንዲህ ስትሆን ደግሞ እቃው በደንብ ይሸራታል አንግሉ በጨመረ ቁጥር እቃው የሞረድ ፕሮባቢሊቲ ትልቅ ነው ስለዚህ ሊሄድ የሚችለው ሞስት ፕሮባብሊ m1 ነው ወደ ታች የሚመጣው ያ ማለት m1 ምን አለው ማለት ነው ወደ ታች mg sin theta ወደ ላይ ገመድ ይዞታል ምን እንበላት እሺ t1 yx ብትሉ ወደዚህ ምን አለ m1g sin theta ወደ ላይ እንደተለመደው ወደ ታች ወደዚህ ምን አለ t1 So this is going to be summation of force at x mass times acceleration. ወደ ታች ይመጣል ከተባለ ማበልጧል m1 g sin theta minus what ስንት ገመድ ነው ያላችሁ እቺ t1 ከሆነች እቺም t1 ናት እቺስ ግን ከዚህ የምትቀጥል አይደለችማ t2 እንበላት ማለት ነው minus ማ t1 is equal to mass 1 times mass 1 ስንት ነው 2 ጊዜ gravity 10 2 ጊዜ 10 20 ሳይን 53 ሲቀነስ t1 is equal to 2 a 20 ሳይን 53 ማለት 16 ሲቀነስ t1 is equal to 2 a ከዚህ በላይ መሄድ አልችልም ሁለተኛው ላይ ነው ወደ ታች ምን አለው ወደ ላይስ fn አይደለም yx አርክተን ብንስልበት እዚህ ጋር ማን አለች ወደ ላይ ወደዚህ ማን ይታያችኋል t2 ወደዚህ summation of force at ወዴት ነው የሚሄደው 2 ኪሎ ግራም ወደ t1 ወይስ ወደ t2 ወደ t1 ስለዚህ ማስ ይቀነስ ማ t1 minus t2 አይ ይሄኛው ኔጌቲቭ ኤክስ አክሲስ አይደል እንዴ እንዳትል ማንንም አላለም አንተ ይሄ ኔጌቲቭ ነው ፖዚቲቭ ነው ያለ ሰው አለ ተስማምተን ነው ይሄ ኔጌቲቭ ነው ፖዚቲቭ ነው ያልነው በቃ ፊዚክስ ግን ሪል ነው አይደል ስለዚህ ይሄ ፖዚቲቭ ይሄ ኔጌቲቭ ሊሆንም ይችላል it's a reality ስምምነት አይደለም እሺ is equal to mass እንት ነው 2a t1 minus t2 is equal to 2a ጨረስን ከዚህ በላይ መሄድ አንችልም ሶስተኛው ላይ እንምጣ ወደ ታች ምን ይጎትቷል ወደ ላይ t2 xy ወደዚህ t2 ወደዚህ m3g sin theta ወዴት ነው የሚሄደው ወደ ላይ ወይስ ወደ ታች ይሄ ወደ ታች ሲመጣ ይሄ ወደዚህ ሄዳል ይሄ ወደ ላይ ነው የሚሄደው which means summation of force at እቺን y በላት x x ለወራት ድረስ እንላችሁ ማን ይበልጣል ማለት ነው ኮለቱ t2 minus what m3g is equal to mass times t2 minus mass 3 ሁለት ጊዜ 10 20 sin 37 2 sin 37 0.6 በ20 ቢባዛ is equal to 2 ጨርስ ስንት ኢኩዌሽን አለ ስንት ቫሪያብል አለ ስለዚህ መልስ ይኖረዋል ስለዚህ ከመጀመሪያው ላይ ምንም ማውጣት t1 ማውጣት
እስቲ ኦኬ ቲ1 ምን ትሆናለች ከመጀመሪያው ላይ አስተውሉ ከመጀመሪያው ላይ 16 ሲቀነስ t1 is equal to 2a ነበር የምትለው t1 ወደዛ ብትወስዱ 16 እቺ ወደዚህ ብትመጣ -2a is equal to t1 equation 1 equation 3 ላይ ደግሞ ነው t2 -12 ስንት ይለኛል -12 ወደዛ ብትወስዱ t2 is equal to 2a ሲደመር ስት 12 ይሄን ደግሞ ምን እንበለው equation 2 and as we know that የመጀመሪያው equation 2 የቀደሙ ምን ነበር የሚለኝ t1 t2 ስንት ይለኛል t1 ማለት ማን ናት 16 ሲቀነስ 2 ሲቀነስ t2ስ አዎ ቀንፍ ከፍታለሁ ሙሉ ስለሆነ አይደለም 2a ሲደመር 12 ኔጌቲቭ ፎርም ሰራው ለሙሉ ነው ለሙሉ t2 ነው is equal to 2 which means 16 ሲቀነስ 2a ሲቀነስ 2a ሲቀነስ 12 is equal to 2 16 ሲቀነስ 2 -2 እና -2 is equal to 2a -4 ነው ወደዛ ብትወስዱት 4 is equal to እናንተ ከየት ነው ያመጣችሁት 6a ለ6 a ስንት ይመጣል 2/3